አንቺና እሱ እኔና ባለቤቴ አሁን እዚህ ከመጣሁ ደግሞ 2 ዓመት በአጠቃላይ ወር 4 ዓመት ታዩ ኢትዮጵያ ከገባች ሰውን አንድ ቤት ይኖራችሁበት ነው። 2 ዓመት ከ3 ወር ስትሆኑ ልጅ ወልዳችኋል? የለንም ልጅ። ለምን? አንደኛ ሰውየው 70 ዓመቱ ትልቅ ሰው ነው። ያው ደግሞ ይሄ የፈጣሪ ስራ ነው። አይ ባባኔ ምንም አይነት ዓመቱ ነው። የኔ እኮ ወጣት ባባ መስሎኝ ነበር። 70 ዓመቱ ነው ወላሂ። እኔም 40 ወላሂ ግን እኔም 40 ዓመቴ ግን እዚህ ጋር በሸሪዓችን አንቺ አባሴ እንዴ 30 ዓመት ይበልጥሻል እኮ ምን ሆነሻል? ችግር የለውም ሸሪዓው ይፈቅዳል፣ ህጉም ይፈቅዳል። ልጅ እዚህ ጋር እሺ። ስለዚህ ወንድ ልጅ 70 ዓመት ከሞላ አይወልድም እንዴ ማሪ? ይወልዳሉ እኮ ወንዶች እኮ እስከሚሞቱ መውለድ ይችላሉ። ወይስ አንቺ መከላከያ ትጠቀሚ ነበር? ኖ ያ ፈጣሪ አላህ አላለው መከላከያ ምናምን። እሱ እንደውም አንድ ልጅ በሰጠሽ በእኔ እንደው ፈጣሪ የምለምነው አንድ ልጅ ሰጥቶሽ እዛ ሀገር ላይ ተከብረሽ በኖርሽ። በጣም ይናደዳል። በሰሩ ስራ ሁሉ በጣም ይናደድ ነበር። ወላሂ በጣም ነው እስካሁን ድረስ የሚቆ ትናንትና ሪከርድ ያደረገልኝ በዋትስአፕ ብልክልሽ ወላሂ ሀይባ ታለቅሻለሽ። እና አሁንም ቢሆን ዋትስአፕ ቁጥር ያዢ ዋትስአፕ ያዢና ወላሂ በሚመለከቱ ሁሉ ለምን አንደኛ ተበድዬ ነው ከዛ ጋር መጀመሪያ እኔ እሺ ቃል ጨረስኩማ ሌላ እኔ አንቺን ለማገዝ ጉዳይሽን በደንብ መረዳት አለብኝ። እኔ ባልገባኝ ነገር ውስጥ አልገባም። 2 ዓመት ከ3 ወር አብራችሁ እንደ ባልና ሚስት ነው። ለምን የሚስት ቪዛ አላሰራልሽም? ለምን ከፊልሽ አልሆነም? እሱ ለምን ኢቃማ አላሰራልሽም? ነገርኩ። ከዛ ወጥቼ ስኖር ፓስፖርቴ እዛ ነው ያለው እነሱ ጋር ፓስፖርቴ እጄ ላይ የለም። እንዴት ብሎ እኔም ደግሞ ሁልጊዜ የሚያብሰልስለኝ እኮ ይሄን ሽማግሌ ካገባሁኝ ህጋዊ ሁኜ መኖር አለብኝ ነው የሻሃዳ አምዬ ከጄሽ የሚወጣው በ3 ወር ነው። በ6 ወር ሌላ 2 ዓመት ከ3 ወር አብራችሁ ስትበሉ ስትጠጡ ስትተኙ ላይፋችሁ ስትኖሩ 2 ዓመት ከ3 ወር እኮ ረጅም ጊዜ ነው። በዛን ጊዜ ውስጥ ኢቃማ ማሰራት ትችሉ ነበር። ይሄ ችግር ሳይመጣ ገና አንቺ ኢማራት መጣሽ በኮንትራት 3 ወር ሰራሽ። ከዛ 3 ወር ሰርተሽ ጠፋሽ። ባባን ወደሹን የጠፋሹ እንዴት ነው? እሱ ፓርት አልገባኝ። አይደለም መጀመሪያ የዛ ሀገር ላይ ነው ህጋዊ ነበርኩኝና በበቃይ ከንስዬ ነው የገባሁት። መጀመሪያ የምሰራበት በጣም መወዳት እህትም ሰራ አሰሪም ነበረችኝ። እሷን ደውዬላት ነገርኳት። እንደዚህ አሁን የደረሰ የቤት ጭራሽ አላህን አይፈሩም። እኔ በጣም አልሐምዱሊላህ ኢማን አለኝና በቃ ሰራተኛ እንደ ሰራተኛ እንጂ የሚታየው እንደ ሰው አይታይም። እዛ ቤት ውስጥ ገባሽ እንደ ቆሻሻ ነው የሚታየው። እና ረፈጡም ይሄ ቤት ምንድነው? እንደዚህ አይነት ነገር ነው ያልፈልግም። አላህን አይፈሩም። ሴትዮዋን ቢሮ መልሽኝ እንደዚህ አድርጊ ብላትም አሳም በምግብ ነው እኔ ሄድኩትኝና ኧረ ለአላህ ብላችሁ እንደዚህ አትሆኑ። በቃ ሰራተኛው 3 አሉ። የሚሰራው ስራ እንደ ሰራተኛ ነው ሰው የሚታየው። እኔ እንደዚህ ሁኜ መኖር አልፈልግም። ፈጡም ነይና ውሰጂኝ ከዚህ ሴትዮ ጋር አልኳት። እሺ ብላ እሷ መጣች። መታ ሴትዮዋን ነገረቻት። እቺ ልጅ እኮ የኔ እህት ምናት ልጅ ምናት ነው ልውሰዳት፣ በቃ የምፈልጊውን ወጭሽን እሰጣለሁ ስትላት አይቻልም ሲባል እነሱ ሁለቱ ሲጣሉ ወደ አሁኑ እኔን ወሰዱኝ ማለት ነው ወደ ቢሮ እንደገና በቃ ቢሮ ነው መመለሳት ብላ ከቢሮ እንደገና ጭኛይቱ ልጁ ደግሞ የባለቢሮ ወንድ ነበርና ማለት ነው የሆነች ሌላ ሴት ጋር ነበር ያደረገኝ። እዛ ሂጅ ስነግራት አንቺ ወሎዬ አንቺ ምናምን ያልሽ ዘረኛ እንትና መጣሽ ባለቢሮ አዛ ያለችው አላቃትም ማን እንደሆነች። ከዛ ይሄ ጁምዓ ቀን ነበር እንደዚህ ሆኖ ቅዳሜ ጠዋት በሩ ክፍት ነበር። እንዳጋጣሚ ተነስቼ ታክሲን ቀጥታ ቢሮ የምሰራባት ሴትዮ ጋር ሄጄ የዛ ሰዓት ላይ እንትና ይሄ ማነው ስሙ የሚባለው ግሎባል ቪሌጅ ይሰራል ነበረ ክፍት ነበርና እሷ ጋር ማታ ማታ ግሎባል ቪሌጅ ያለን ጭኛይቱ በፊት የምሰራባት የነበረችው ጋር የዛ ሰዓት ነው ልጅ ሌላ በቀላል አማርኛ ጠፋሽ ከቢሮ ጠፋሽ እኮ ጠፍቼ ሲምፕል አማርኛ ነው እኮ ያልኩት እኮ በመጣሽ በ3 ወርሽ የመጀመሪያውን ቤት ስላልተስማማሽ ጠፋሽ። ሰራተኛን እንደ ሰራተኛ ወደጀ ምናምን አይደለም አላውቅም ጭራሽ እኔ ለማግባትም አይደለም አላማ ነበር። ሌላ 1 ሰከንድ ማሬ ሰራተኛን እንደ ሰራተኛ እንጂ እንደ ሰው አያዩም። ሰራተኛ እንደ ሰራተኛ እንጂ እንደ መዳም ልትታይ አትችልም። ሰራተኛ ናት፣ እንደ ሰራተኛ ነው የምትታየው። ሰራተኛ ሆነሽ እንደ መዳም ነበር እንዲያዩሽ የፈለግሽው። ሰራተኛ እንደ ሰራተኛ እንጂ የምትታየው እንደምናት ሰራተኛ እንደ ሰራተኛ ነው የምትታየው። መዳምን እንደ መዳም ነው የምትታየው። ሁሉም ፖዚሽን አለው። ሁሉም በራሱ ሌብል ነው የሚታየው። ስለዚህ አንቺ የድሮ የሰራሽበትን ቤት አነጻጽረሹ ከአዲሱ ጋር ስላልተስማማሽ ጠፋሽ። አለቀ። ጠፍተሽ ባባን የት ተዋወቅሽው? እንዴት አወቅሽው? ራ እንትና ማነው ስሙ ግሎባል ቪሌጅ ሲጀመር የጠፋባት ሴትዮ ልጇ የእሷ የልጇ የባሏ አባት ነበር እና ግሎባል ቪሌጅ እዛ ስንሄድ ማታ ማታ እዛ ነው የተገናኘ ነው። ነገራት ፈጡ ሌና እንዳሪ ስላት ታገቢያለሽ እንዴት ስትለኝ ይሻለኛ ምናምን አልኳት። እሷም አላመነችም ነበር እንደማገባና የት ቪሌጅ ማሬ? ግሎባል ቪሌጅ ግሎባል ቪሌጅ ተቀጥረሽ እየሰራሽ ባባ እቃ ሊገዛ መጥቶ ነው
አራ ስራ ለዛኛ ማታ ማታ ይሄን እየተዝናናን እኛ እሷ ጋር ፈጡም ጋር የድሮ የምሰራባት ጋዛ ስንሄድ ነው። ኦኬ ልትዝናኝ ሄደሽ ግሎባል ቪሌጅ ተዋወቃችሁ? እሷ ጋር እቺ በፊት የምሰራበት የነበረችው እህቴ እንደ በያት እሷ ጋር ማለት ነው። ምናዊ ናት ፈጡም? ኢማራታዊ ሆና ነው እህትሽ ምላት? እሺ ከፈጡም ጋር ከጓደኛሽ ከድሮ አሰሪሽ ልጅ ፈጡም ጋር ግሎባል ቪሌጅ ልትዝናኑ ስትሄዱ ባባ አየሽና ወደደሽና ላግባሽ አለሽ? ላግባት አለ። ላግባት። እሺ ከዛስ? ኔትወርኳ የዱባይ ሸሌዎች አሜን በሉ። የዱባይ ሸሌዎች አቤት ፋክቱን ነው የምነግራችሁ። ማነሽ? 7-8 ልጆችን ወጣት ልጆችን እዚህ ቲክታክ ላይ ያወራል። ዱባይ ላይ አንድ ልጅ ይበላታል። ዱባይ አመት ቤት ፈነቀስ ይዟል። ደቡብ አፍሪካ ሰስለንድጭ ነቀዋል። ቢሩንዲዝ መስተሽ ይሰማል ሁላናይ አግስተት ይተዋል። ስለዚህች ልጅ ማውራት ምንድን ነው ጥፋቴ? ሌባ ልጅ ቡዳ ሸርሙጣዎች ሸርሙጣ ስለ ሸርሙጣ ነው። ዳጣ አዎ እመቤቴን ዳጣው አስተሳሰብሽን ከዚህ ጉንፋን የበለጠ ነው የሚያዛባው። አረጋሽ ትሙት ዳጣ መሰለሽ ገና ከፈት አርገሽ ስታሸች ማለት ነው። ከዚህ እንደዚህ መጣና እዚህ ጋር ቁጭ ነው የሚለው። ስትበይው ልብሽ፣ ኩላሊትሽ፣ ጨጓራሽ እንዳለ ተነቃንቆ አይምሮሽን ይዘጋዋል። ካላስ በቃ ለ3 ደቂቃ መስማት ሁሉ አትችይም ስለ ዳጣው። እመቤቴን ዳጣው ዳጣ እንዳይመስልሽ። ዳጣ መሰለሽ እንዴ? 7 እንጀራ በዳጣ ትጨርሻለሽ። ዝም ብለሽ እንደዚህ እያልሽ ካላጋጠረ ዳጣ ምን ይሰራል? ወጣሽ። የዳጣው ፕሮሞት አልሰራም ጋይስ። እንዴት አስፈራርተሽ በዳጣው አስፈራርተሻት እንዴት አትወጣ? ወጣች። ለአንድ አበባ ፊንጢጣ እስከሚከፈት ጥሩምባ አትንፋ እባክህ። ትልቅ ሰው ደግሞ ፀጉር ተላጭና እንደኔ አይተው እንዴት እንደሚያምር ተላጭና ሰው ሁሉ ውሸላ ደግሞ ይኑር። ሴት አግባና ብዳ መንፈስ ሊረጋጋ ይችላል። አንድ ሳይንስ የመጽሐፍ እያነቡት ነው። ሰው ልጅ ወጣት ነው ካልበዳ ይሞታል። አንተ አሁን መሟቻ ቅርብ ወይ መልኩስ ኦርቶዶክሱን ግባ። ለነገሩ መልኩስ ትጨርሳለህ። አንተን ማመን አይቻልም። 32 አይን አለው የእግዚአብሔር የምትል ሰው መለኩሴ ልደፍር ስለምችል ያን አልመክረው። አሁን አንተ አግባ፣ ገርል ፍሬንድ ያዝ፣ ተመለስ። አሁን አብይ ምንም አያደርግም። ተመለስ፣ ግባና ይልቅ ኢሉዥን ውስጥ ነበር። እሺ ታዲያ እሺ፣ ቆይ ሚስት ፈልግልኝ። አንተ መጀመሪያ ሃይማኖትን ቀይር፣ ፀጉርን ተላጭ። እንደ እውነት ነው የምልህ፣ ወደ ነበረች ወደ ቀደምት ኦርቶዶክስ ተመለስ። ቄደር ተጠመቅ። እንደ እውነታ የእውነት ነው የምልህ። ደህና ነኝ። ቪዲዮ አብሪ ማሪ። ሰላምታም በቪዲዮ ነው። እሺ የኔ ውድ፣ እስኪ አንቺው ቤት ነው ባለን የፈታው፣ አንቺ ቤት ላግባ። አንቺ ልጅ ነሽ እንዲያስታወስኩሽ በድምፅሽ። እንዴት ነሽ? ደህና ነሽ አቡዬ? እኔ እኮ አፍቃሪዋ ነኝ። አንቺው ቤት ባለ ፈታው። አሁን ደግሞ እና እኔ እንዴ እና ታዲያ ተጣልተሽ መጣሽ? እንደው ላስታርቅሽ ነበር እምቢ አለ እሱ አይደል? ላስታርቅሽ ነበር ከወታደሩ ባልሽ ጋር። ወታደሩን ያፈቀርሽው አይደለሽ? አንቺ እኮ ሂጂና ጥባርሽ እንፍበት ብዬ ጥባሬን ነፋውበት። ከዛ እንኳን ነፋሽበት የተሻለ ሊሰጥሽ ነው ፈጣሪ። አሁን ወታደር ነበር አይደል? አሁን ደግሞ 10 አለቃ መቶ አለቃ። አቡዬ እኔ እኮ ብሎክ ካደረኩ በኋላ አብዶ ይቅርታ። እኔ እኮ እንደዚህ የምትቆርጭ ያልመሰለኝም በጣም ይቅርታ ብሎ በስማም ያላደረገ ቡዴ ጠብሪበት። አየሻ ተለማመጠሽ። እንዲህ ናቸው። እኔ ለአየሽ እግዚአብሔርና ቡዬሽ የሀገር ሽማግሌ ወጥቶ ከዛ ረሃቡማ ሴት ልጅ ከቆረጠች ቆረጭ ብለኛለች አልኩት። ከዛ አንቺ ራሱ እየተሳደበች ነበር። በሷ ምክንያት ነው ቤቴ የፈረዘ እያለ እንደዚህ ነው ራስን ማስከበር። አየሽ
ስትቆሪ ከዛ በቃ ስሬት ይኩባት በቃ ተለያየን። ከዛም በኋላ በቃ አቡዬ አንዱን ደግሞ ቀበስኩት። ያው እጄ አያርፍም፣ ጸባው አልተመቸኝም። አቡዬ ሁሌ ነጭናጫ ነው። አንዱን ደግሞ ቀበስኩት። ያው እጄ አያርፍም፣ ጸባው አልተመቸኝም። አቡዬ ሁሌ ነጭናጫ። ከዛውን እሱን ሸኝቻለሁ። ገባችሁ? ሚውት አድርጉ፣ ሌሎቻችሁ እንዳያስተጋባ። ማሬ በዚህ ኑሮ ነጭናጫ ባል አስበሻል እንዴ? እዳነ እንዴ? ምን ያነጫንጫዋል? ካላስደሰተሽ ባል ምን ያደርጋል? ባል የምትፈልጊው እኮ